ጤና ይስጥልን። ጭንቀትና የመቋቋሚያ ስልቶች። በቤታችን፣ በማህበራዊ ኑሯችን፣ በስራችን ጭንቀቶች ይገጥሙናል። እነዚህ ጭንቀቶች ተፈጥሯዊ እንደመሆናቸው እነሱን የመቋቋሚያ ክህሎት ማዳበር ደግሞ ውጤታማ እንድንሆን ያደርጋል። የሰዋዊ ክህሎት ማዕከል የጭንቀትና የመቋቋሚያ ስልቶቹን በተመለከተ አንድ ስልጠና አዘጋጅቷል። ለመሪዎችና ለቡድኖቻቸው እጅግ በጣም ወሳኝ። በዚህ ቪዲዮ የዚህ ስልጠና አጭር ይዘት አቀርብላችኋል። አንደኛ፣ ጭንቀትና የሰውነት መረዳትና ምላሹ። በጭንቀት ጊዜ ሰውነታችን ምን አይነት ምላሽ ይሰጣል የሚለውን መጀመሪያ መረዳት ለመፍትሄው የመጀመሪያው ጉዳይ ነው። በዚህ ስልጠና በዋናነት የሚታየው አንዱ ክፍል ይህንን ይመስላል። ሁለተኛው፣ ግለሰባዊ የጭንቀት መንስኤዎችና ቀስቃሽ ሁኔታዎችን መለየት ነው። በተለይም ደግሞ ውጥረት የሚያምንሱበትን ነገሮች መለየት። ለምሳሌ ዴድላይኖች ሲደርሱ ጭንቀቶች ይገጥሙናል። ይህንን መለየት። ከዛም ቀጠር የጭንቀቱን የመቋቋሚያ ስልቶችና እርምጃዎቻችን ምን ሊሆን ይችላል? ችግር ተኮር መፍትሄ ነው የምንፈልግ ወይስ ስሜት ተኮር መፍትሄ ወይስ የአስተሳሰብ መዋቅራችንን መፈተሽ ላይ ነው የምናተኩረው? የትኛው ነው ለኛ በመሰረታዊነት የሚጠቅመን የሚለውን የምናይበት አንዱ ክፍል። አራተኛው፣ የመዝናናትና የንቃትን መገንባት እርምጃዎች አንዱ ወሳኝ ጉዳይ። ጭንቀትን ለመቋቋም በተለይም ደግሞ የምንገነባቸው የውስጥ ብቃቶችና የውስጥ መረጋጋቶች ምን ሊያመጡ ይችላሉ የሚለው በዚህ ስልጠና ውስጥ እናያለን። በመጨረሻ አቅምን መገንባትና የአኗኗር ሁኔታን በተለይ ደግሞ ራስን ከመከባከብ አንጻር ምን ማድረግ እንችላለን የሚለው ነገር የምናይበት፣ ማለፍ የሌለብንን ነገሮች እንዴት እናደርጋቸዋለን፣ ከዛ በኋላ ከማህበረሰባችን ጋር ያለን መስተጋብር እንዴት ማሻሻልና ውጤታማ ማድረግ እንችላለን። እነዚህን ይዘቶች የያዘውን ስልጠና ማግኘት ትችላላችሁ። ደውሉልን፣ ጻፉልን፣ በማህበራዊ ስር ገጾቻችን ተከታተሉ። አመሰግናለሁ።